ይህ የፕሮፌት ቢኒ ዩቲዩብ ቻናል ነው። ዩቲዩብ ቻናልን ላይክ፣ ሼር፣ ኮሜንት፣ ኮፒ ሊንክ እና ሰብስክራይብ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ከታች በኮሜንት ቦክስ ላይ በማስቀምጥላችሁ በቴሌግራም ቻናል ላይ የገባችሁ በየዕለቱ የሚለቀውን የእግዚአብሔርን ቃል እንድትካፈሉ በጸጋ ጋብዣችኋለሁ። ባለፈው ሳምንት የኦርቶዶክስ ቤተክርስቲያን ወጣቶች መልካም ወጣትን እናስተምራለን ብለው በሶሻል ሚዲያ ላይ ርብርብ እንደፈጠሩ አይታችኋል። እና ምዝገባ በነፃ ነው፣ የምናስተምረው በነፃ ነው፣ ሁሉ ነገር በነፃ ነው ምናምን ነገር ብለው ሲያደርጉ አይታችኋል። እና እንዳሉትም ተሳካላቸው። የሚያስተምሯቸውን ተማሪዎች አገኙ፣ ተማሪዎችን አስተማሯቸው። እና የነዚህ የአስተማሪዎች አባት ማለት ነው እነዚህን አስተማሪዎችን ያሳደጓቸው ወይም አስተማሪዎች እንዲሆኑ ያበቋቸው አባቶቻቸው ወይም የቤተ ክርስቲያኗ መንፈሳዊያን ሰዎች ለማለትም ይከብዳሉ፣ ግን ከዛም በላይ የሆኑ ሰዎች በተሰበሰቡበት እስኪ ለማንኛውም የነዚህን የአስተማሪዎችን አባት አይተናቸው እንመለስ። አባቶቻቸውን አይተን እንመለስ። ፕሮቴስታንት ሞቷል። የሞተ እምነት ነው። እዛን ወረሶች ትልልቆች ኮዳሞች ባለቤት ስንቶች ዮናታን ተኩላ የበግ ለምድ ለብሶ ግን መጥቷል። አሁን ተኩላው ተገፈፈ፣ ማንነቱ ታወቀ። ጥሩቱ ያልገባችሁ በነገራችሁ ላይ ማለት ነው ድንቁረው እኮ አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለመቤታችን ቢለፈልፍ አይደንቀንም። ቁርጥ አባታቸው ሰይጣንን ይመስላሉ። እኔ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንዳውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። የዲያብሎስ ልጆች፣ የግብር ልጆቹ፣ የአርዮስ ወንድም፣ የመቅዶኒዎስ ታናሽ፣ የንስጥሮስ አበጋዝ፣ አንተ የናቡከደነጾር መልእክተኛ፣ የሰዶም ነጋሪት መቺ፣ አንተ ሰዶማዊ፣ አንተ የገሞራ ልጅ ፓስተር ዮናታን አፍንጫ የራሱ መዓዛ የለውም። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ፣ የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። አስተማሪዎቻቸውን እንዳያቸዋቸው ናቸው። በጣም የተባረኩ ሰዎች ናቸው። በጣም የሚመርቁ የሚባርኩ፣ ለሀገር የሚጠቅሙ ትውልድን የሚያበቁ አስተማሪዎች አባቶች እንደሆኑ አይታቸዋል። እንግዲህ እነሱ የወለዳቸዋቸው አስተማሪዎች ባለፈው ሳምንት አስተምሮ ያበቋቸው ተማሪዎቻቸው እነዚሁና በዓለም ፍቅር እንዳልነደፍ ከሚጠፉት ጋር እንዳልሰለፍ አረማመዴን አቅናውና የራስ አርገኝ። ዘለኹም ኣብ ቤተ ክህነት ዘለኹም ክትፈልጥዎ ዘለኩም እቲ እምነትና ኢኹም ተቃልሉና ዘለኹም ክልተ ኣምላክ ሒዝኹም ሃይማኖትና ሃይማኖትና ኣይናትና እዩ ተሓለቕቲ መሲልኹም ሃይማኖትና ከቃልል ደልዮም ያው ክልተ ኣምላክ ሒዞም ኣብ ቤተ ክህነት እናተራጎሙ ይውዕሉ። ኣብዚ ደሞ ምስላሉና ምስማዓት ያው መስቀልና ሪኹም ኣነ በቃ ናይ ጥዕና ሽግር ዘለዎም ዶ ክኾኑ ገለ ኢለን ናይ ጥዕና ሽግር የብሎምን ይኸው መፂኡ ዝፈጦም ሰብ ይሳለመሎ ስነ ስርዓት ተሳሊምዎም እዩ ትርኢ ኣለኹም። ረዩ አስተማሪዎችን የአስተማሪዎችን አባት አስተማሪዎች አስተምሯቸው ያበቋቸውን ተማሪዎችን እንዳያቸዋቸው ናቸው። እንግዲህ ይህ ሁላ ፍክክር ምንድን ነው? በወንጌላውያን አማኞች ቤተክርስቲያን የሚደረገውን የመልካም ወጣት በዚህ ቅናት የተነሳ ነው። እና ስለዚህ ደግሞ ወንጌላውያን አማኞች ቤተክርስቲያን አስተምራ ያበቃቻቸው መልካም ወጣቶች ይሄንን ይመስላሉ።
ወንጌል በሌለበት፣ ኢየሱስ በሌለበት፣ መንፈስ ቅዱስ በሌለበት መልካምነት የለም። መልካምነት የለም። ስለዚህ መልካም ልጆች እንዲኖሩ መልካም አባቶች ያስፈልጋሉ። መልካም ደቀ መዛሙርት እንዲኖሩ መልካም መምህራን ያስፈልጋሉ። ስለዚህ እነዚህ እርግማንን በአፋቸው የተሞሉ በልባቸው የተሞሉ ቁጣን የተሞሉ እንዴት እንደሚሳደቡ ሰምታችኋል። በእድሜ ትልቅ ሰዎች ናቸው፣ የተማሩ ሰዎች ናቸው የሚባሉ ሰዎች ናቸው፣ መንፈሳዊያን ሰዎች የሚባሉ ሰዎች ናቸው። ህዝቡን አጃጅለው በዛ በሚይዙት በሚረጩባቸው ነገሮች ህዝቡን አደንዝዘው የስድብን ናዳ የእርግማንን ናዳ ሲያወርዱ አይታችኋል። ስለዚህ ወጣት ሆይ ጊዜ ያለ ማምለጥ ትችላለህ። እዛ ቤት ተቀምጠ መልካም ወጣት መሆን አትችልም። ምክንያቱም ምንጩ እርግማን ያለበት ነው። ምንጩ ስድብ ያለበት ነው። ምንጩ ኢየሱስ የሌለበት ነው። ኢየሱስ በሌለበት ሰላም የለም። ኢየሱስ ክርስቶስ ራሴ ነው፣ ሰላሜን እሰጣችኋለሁ፣ ሰላሜንም ተውላችኋለሁ ያለው ራሱ ኢየሱስ ነው። እሱ ብቻ ነው የሰላም አለቃ። ስለዚህ አሁንም እኛ የወንጌል አማኞች እነዚህን እየታለሉ ምንም ባለማወቅ ጊዜያቸውን፣ ገንዘባቸውን፣ እድሜያቸውን እየጨረሱ ያሉ በኢትዮጵያ ምድር ላይ ያሉ በተለያየ ሃይማኖት ስር የተደበቁ ወጣቶችን እውነት መልካም ወደ ሆነው ጌታ፣ እውነት ሰላም ወደ ሆነ ጌታ፣ ወደ እረፍት ጌታ እንጠራቸዋለን። የሰማይ አምላክ እግዚአብሔር ማስተዋልና ጥበብን ይስጣችሁ። አንድ ነገር እንዳረሱ ኢየሱስ በሌለበት መልካምነት የለም። ኢየሱስ በሌለበት ሰላም የለም። ኢየሱስ በሌለበት ምርቃትና ባርኮት የለም። በዚህ አንደበቱ እንዴት ብሎ ነው አንተን የሚባርክህ? ይሄ ሙሉ ቀን ስሳደብ የዋለ መድረክ ሲያገኝ የሚሳደብ የሚራገም እንዴት አድርጎ ነው አንተን የሚመርቅህ አንተን የሚባርክህ? ስለዚህ የበረከት አምላክ እግዚአብሔር በረከት አድርጎ የሰጠን ኢየሱስ የዘላለም ሕይወት የሰጠን እሱ ስላለ ኑ ወደዚህ ጌታ